ዛሬ ማለት ነው ምርጥ 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 ኩብዝ ሉብናኒ ሰራላችኋለሁ። ኩብዝ ሉብናኒ ወይም ደግሞ እዚህ ዱባይ ላይ እንትን ነው የሚሉት በጥቡጥ ይባላል። በጥቡጥ በጥቡጥ ይባላል እና እዚህ ሀገር በጥቡጥ ነው የሚባለው። ኩብዝ ሉብናኒም ይባላል፣ በጥቡጥም ይባላል። እነሱ ያው በጥቡጥ ነው የሚሉት ይበጥብጣቸውና እና ሰላም አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ አድርጉኝ፣ ላይክ፣ ሼር፣ ኮሜንት ምን እንደምሰራላችሁ እያያችሁ ምናምን በርቺ፣ አበረታቱኝ። እኔ ምርጥ እህታችሁ ነኝ እና ዱቄት ንፉት። እሺ ይሄ ነጭ ዱቄት የሆነ ነገር ይኖርበታል እና ማብራት አለ ግን በደንብ እንትን አይደለም። ንፉት። እሺ ይሄን እንደዚህ ያደረኩ እንደዚህ ነፋው ነጭ ዱቄት። እዛ ደግሞ ሲሚጣ ነው፣ ሲሚጥ ደቃቁ ሲሚጥ። እሺ ታውቁታላችሁ፣ ሲሚጥ ሽርክቱም አለ በስፖሳ የሚሰራበት። ይሄ ደግሞ ደቃቁ ነው፣ ደቃቁ ነው። የት ሄደንቱ ነው? ደቃቁ ነው። በዚች 4 ጨምራለሁ። 1 2 ነጩን 6 ነው የጨመርኩት። እሺ ያው እኔ እናንተ እንደፈለጋችሁ፣ ግን እኔ ሰርቼ ፍሪጅ ውስጥ ስለማስገባ ነው። ፍሪጅ ውስጥ ነው ማስገባው። ሰርቼ 4 እና 1 ማንኪያ ካሜራ 1 ማንኪያ። እናቴ ማብራቱ በደንብ አይታይም ወላሂ። ካሜራ 1 ማንኪያ። ጨው ትንሽዬ 1 ማንኪያ ሙሉ ሳይሆን ግማሽ ማለት ነው። እና ቫኒላ ግማሽ ማንኪያ። በትልቁ እየተጠቀምኩ ስለሆነ ነው። እሺ ቫኒላ 1 ማንኪያ እና ማር ከሌላችሁ ሱካር መጠቀም ትችላላችሁ። እሺ ማር ከሌላችሁ ሱካር መጠቀም ትችላላችሁ አልኳችሁ። እና በነገራችን ላይ ቀንጥሎኝ ነው እንጂ ባለሙያ ነኝ እኔ። በነገራችን ላይ ሼፍ ነበርኩ። ሳውዲ አረቢያም እንደዚሁ ምግብ ነው የምሰራው፣ እዚህ መጥቼ ምግብ ነው የምሰራው። እንደው ቆሬ ወላሂ ነው የምላችሁ። በቃ ዘይት ላምጣ። ዘይት 2 ማንኪያ ብቻ ታረጋላችሁ። አያችሁ፣ እቺም ትልቁ ማንኪያ ማለት ነው። እና ስንጨርስ እንገናኛለን። እሺ አብኩተነው ስንጨርስ ቢያንስ ለ15 ደቂቃ እናስቀምጠዋለን። ቅድም ያቦካነው ዱቄት ነው። እሺ እንደዚህ በክብ አድርገን እናስቀምጣለን። ከዛ በኋላ በመቀጠል ደግሞ እንደዚህ ታግታችሁ ይቀመጣል። ከዛ መጨረሻውን ደግሞ አሳያችኋለሁ። እሺ ጀምረናውን እንጨርስላችሁ። ይሁላችሁ ግን እንደዚህ እዚህ ላይ መጥበሻው ላይ ቁጭ ካረጋችሁት ቶሎ መገልበጥ አለባችሁ። ምክንያቱም ስትገለባብጡት ነው እንትን የሚለው ማለት ነው። እና ቶሎ ካልገለባበጣችሁት ይበስልና በአንድ በኩል ይበስልና ከዛ የመንፋት እንትኑን ይቀንሳል ማለት ነው። ግን ቶሎ በየሰከንዱ የምትገለባብጡት ነገር ከሆነ እንትን ይላል ማለት ነው። እና ይሄን ይመስላል። አበረታቱኝ፣ ሰብስክራይብ አድርጉኝ፣ ላይክ ኮሜንት ጻፉልኝ። እስኪ የሆነ ነገር ይሄን ምግብ ስሪልን፣ አሳይን፣ አስለምጪኝ ነው እና ይሄንም ድጋሚ ስሪልኝ ካሳዩኝ እንዴት እንደሚበቃ ካሳዩኝ ካላችሁኝ ያሳያችኋለሁ። እና ምን እላችሁ ፈልጌ ነው፣ ሙያ መልመድ ጥሩ ነው። አገር ብትገቡ የሆነ ሆቴል እንኳን ብትከፍቱ የሆነ ነገር ብትሰሩ ሙያ አረብ ሀገር ለምዳችሁ ከሄዳችሁ ምንም ነገር
አያቅታችሁም ልላችሁ ፈልጌ ነው። እና እኔ ድሮም ያው ባለሙያ ነኝ፣ ሙያ አለኝ። ግን በየሰከንዱ ገለባብጡት እና ስገለብጡት ደግሞ ቀስ እያላችሁ ከአንድ በኩል ተንፈስ ካለ ማለት ነው እንትን ይላል፣ ይወርዳል፣ የመንፋት እንትኑ ይቀንሳል ማለት ነው። እና ይህን ይመስላል። እኔ በነገራችን ላይ ይሄ እንደዚህ ክብዙ ነገር ምናምን ስትያ ከውጭ አገዛም በቤት ውስጥ ነው ጋግሬ የማስቀምጠው። ይሄ እነሱ ክብዙ ልብናንም ይባላል፣ በራ እንትንም ይባላል መሰለኝ፣ በጥቡጥም ይባላል፣ ክብዙ ልብናንም ይባላል። ብዙ አይነት ስም ያለው ነገራችን ላይ ማለት ነው። እና ይኸውላችሁ ይሄን ይመስላል። እና ሰብስክራይብ አድርጉኝ፣ አበረታቱኝ። እና ይኸውላችሁ ባለሙያ ነኝ፣ በቃ እኔ እንጃ አላውቅም። እስኪ እኔ እህታችሁን እንዳድግ እርዱኝ። እውነቴን ነው። ሰብስክራይብ አድርጉኝ። ሰብስክራይብ ለሚያደርገኝ ሼር አድርጉ፣ ላይክ አድርጉልኝ። በቃ እያያችሁ አትለፉ ዝም ብላችሁ ማለት ነው። ምክንያቱም አይከፈልበትም። አንድ ሰው ብታሳድጉ እናንተ አይከፈልበትም። በቃ አከፍሉበትም። ከእናንተ ኪስ የሚወጣ ነገር የለም። ገባሽ? ሴትም ሆናችሁ ወንድም ከእናንተ ኪስ አይወጣም። በቃ ምንም ነገር ከእናንተ ኪስ አይወጣም። ሰብስክራይብ ብታደርጉ ከእናንተ ኪስ የሚቀንስ ነገር የለም፣ ከእናንተ ኪስ የሚወጣ ነገር የለም። እና በተሻላችሁ አቅም ሰብስክራይብ ብታደርጉኝ አሪፍ ነው፣ ብታበረታቱኝ አሪፍ ነው። እና ይህን ይመስላል የኔ ውዶች። ውስጡ ደግሞ በጣም ብታዩ ማለት ነው፣ ውስጡ ሲከፈት እንዴት እንደሚባሉ ነው። በቃ ከፍቼ ላሳያችሁ፣ አንድ ከፍቼ ላሳያችሁ። ሴትዮዋ እንደዚህ ስቀርጥ አይመቻትም። በነገራችን ላይ ካሜራ ደግሞ ፊት ለፊት ነው ያለው። ቪዲዮ ዝም ብዬ ማይ ነው የሚመስላት፣ እየቀረጽኩ አይመስላትም። እና ምንም ምግብ ልቀርጽ አሰጠኝም በነገራችን ላይ የሰራሁትን ምግብ ማለት ነው። እና ይሄን ይመስላል ውዶቼ። ሰብስክራይብ አድርጉኝ እሺ።